ለምንድን ነው ሰውን ስናይ ፊቱ ይመጣልናል የት ነው የምናስታውሰው ሰው እንላለን ግን ስማቸው ብዙ ጊዜ ይጠፋብናል። ይሄ ነገር ለምናየው ሰው ወይም ስምን በማስታወስ ብቻ ሳይሆን በምንሰራበት ስራ ላይ የምናነባቸው ነገሮች ጽሁፍ ብቻ ሲሆኑና ሌሎች የተጨመሩ ስዕሎች ሲኖሩት የተለያየ ነው። አእምሯችን የሰውን ስም ለማስታወስ ከብዶት የአእምሯችን ችግር ሆኖ የማስታወስ ችሎታችን ቀንሶ ሳይሆን የሰውን ፊት ለማስታወስ አእምሯችን ብዙ መንገዶችን ይጠቀማል። ይሄ ምንድነው? የአይን ቅርጽ፣ የፊት ገጽታ፣ የፀጉር ከለር ሊሆን ይችላል። ኦር ደግሞ ያ ሰው የሰጣችሁን ስሜት ሊሆን ይችላል። አዷችሁ ነበር በጣም ኦር አስደስቷችሁ ነበረ። ኢሞሽን የተጨመረበት ስሜት የተጨመረበት ሲሆን ብዙ የነርቭ ግንኙነቶች ስለሚፈጠሩ በቀላሉ ለማስታወስ ይቻላል ማለት ነው። ነገር ግን ስም ሲሆን ቃል ብቻ ነው። አክቲቬት የሚደረግ የአእምሯችን ክፍል ትንሽ ነው የሚሆነው። ለዛ ነው በቀላሉ ስም እንረሳለን፣ ለማስታወስ በጣም ይከብደናል። ነገር ግን ፊት ሲሆን ወፈቃሉ ያን ፊት ትላላችሁ። ይሄ በየቀኑ ለምን ይጠቅመናል? የምታነቡት ነገር የምትሰሯቸው ስራዎች ላይ ማስታወስ በጣም የምትፈልጉ ከሆነ ጽሁፍ ብቻ ፔጆችን ማንበብ ለማስታወስ በጣም ይከብዳል። ነገር ግን የስዕል ማስረጃዎች ቢኖረው ይሄ ዲያግራም እንደ ፍሎ ቻርቶች እንደዚህ ነገሮች ቢኖሩት ለማስታወስ በጣም እንዲቀላቸው ያደርጋል። አእምሯችሁ ውስጥ ብዙ የነርቭ ኮኔክሽኖች እንዲፈጠሩ ስለሚረዳ ማለት ነው። ሰዎችንም ስታገኙ ያን ነገር በጣም ማስታወስ የምትፈልጉ ከሆነ ከታሪክ ጋር ስታገናኙት፣ ስሜት ጋር ስታገናኙት፣ ኢሞሽናል ችግር ሲኖረው በቀላሉ አእምሯችሁ እንዲያስታውስ ይረዳዋል ማለት ነው። ለዛ ነው ሰው ስናይ ፊቱ ይታወሰናል ግን ስሙ የሚጠፋብን። I hope this helps. Thank you. Bye.